ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ከተጋባን አመት ሆነን እና ይኸው ቤተሰቦቻችን ልንጠራ እንጀራ እየጋገርኩ ነው። ሁለት አይነት እንጀራ፣ ቀይ ጤፍ እዚህ ጋር እየጋገርኩ ነው። እዚህ ጋር ደግሞ እንጀራ ነጭ ጤፍ ነው እየጋገርኩ ነበረ እና በጣም ደስ ይላል። ብቻ ዘመድ ትዳር ይዛችሁ ቤተሰቦቻችሁ እንደዚህ በዓል ሲሆን ስትጠሩ የመጀመሪያ ጊዜ ነው ያለው ስሜትና ብቻ በጣም ነው ደስ የሚለው። እግዚአብሔር ይመስገን። እዚህ ጋር እንጀራ እየጋገርኩ ነበረ። የሚገርማችሁ የተነሳው ከሌሊቱ 7 ሰዓት ራሱ ተነስቼ ስጋግርና በጣም ነው ደስ የሚለው። ማርያምን በቃ ከቤተሰቦቻችሁ ጋር ምናምን ቤታችሁ መጥተው ሲመርቋችሁ በጣም ነው ደስ የሚለውና እንዴት አባት እንደሚያምር። ከዛ በጎቹን አልቀረጽኩትም፣ የተታረደውን በግ ይሄ ከቤታችን ነው። ብቻ ድምቅ ያለ ፕሮግራም ነበር። ጎበዝ ቪዲዮ ለምንድን ነው የማልቀርጽ ሳይሉኝ ያላችሁ ልስራ እዚህ በኋላ እንዴት ነው ምን ትላላችሁ ዶችዬ? እና እዚህ ጋር እንግዲህ የተጋገረው እንጀራ ይሄው። እዛ ጋር ደግሞ እዚህ ጋር ደግሞ ገጠር ሄደን ነበረ ቤተሰቦቻችን እና የታረደው በግ ይመስላል። ወይ ነው እንዴት በቃ ሙክት ልበላችሁ፣ አንድ ስም ያል ሙክት ነበር የታረደ እና እዛ ስንበላ ሰነበትን። እሁድ ሄደን ኧረ ብቻ እስከ ሐሙስ ምናምን ቆየን እየበላን ማለት ነው። አይሰዷችሁም ራሱ ደስ ይላል የምር። ከዛ ደግሞ ወደ ተመለስን። ከተመለስን በኋላ ደግሞ ቤተሰቦቻችን ነው አንተ እኔ በሆነ ይጥለኛል። ማርያምን ካሮቹ ያቺ ቀጭን ይተስ ማርያምን ዝም ብላችሁ ነው አንጦት ብላችሁ ተባርኳል። ከዚህ ላይ ችግር የለውም። ለአንደኛው ቤቱ ነው ጀን ብቻ ነው ያዝ ላይ ይምጣ። እሺ ብሎ አናሱስ እና እንግዲህ አራዘ ብርም ታረኩት እንትና አንጡ ሳፋ እስኪ ግን ደሞ የሚበዛው አዲጅ በተረ ችግር የለውም። ደሞ ይበዛል ወደ አንዱ ሻኛጭ መሽ ለሏን ባቤም ባቁጭር እንጂ በቃ ነው አረ በቃ ዮሴፍ ተውዙ። አረ እየሰራ ነው። አይጠጋ ነው እግዚአብሔር አወጣ ሄዶት